አርቲክል እየጻፈ ይልክ ነበር። ለአዲስ ዘመን አንዳንድ ስለ ስፖርት ነክ እየጻፈ ይልካል። ከዛ በኋላ ድምፅ ጋዜጣም እንደዚሁ አዘ ሪፖርተር በትርፍ ሰዓት ይሰራ ነበር። ከአቶ ጳውሎስ ጆኞ አዘጋጅ በነበሩበት ይሰራ ነበር። እንደዛ እያለ ነው እንግዲህ ጋዜጠኝነትን ስራ የጀመረውና ሙሉ ለሙሉ ራሱን እዛ ውስጥ ያስገባው። የድምጽ ጋዜጣ ውድ በነበረችበት ጊዜ ከጳውሎስ ጆኞ ጋር አብሮ ይሰራ ነበር። እዛ ላይ በጣም ጎበዞች ናቸው። ወሬው ጣፋጭ ነው። ቋት ነክቶ ያቺን ጋዜጣ ለማግኘት ህዝቡ ብዙ ችኮላ ነበረው። ኢትዮጵያዊው ክብር ዘበኛ የማራቶን ጀግና አበበ ቢቂላ ዛሬ አዲስ አበባ ሲገባ ህዝቡ ያደረገለትን የጋለ አቀባበል የሚገልጽ ፕሮግራም ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅ ሰለሞን ተሰማ። አንዳንድ ጊዜ ቢሮ ቁጭ ብዬ ሳየው ጣቶቹን ብታያቸው የሚጽፍበት በጣም በፈለግ የተጎዱ ናቸው። ብዙ ከመጻፍ ይመስለኛል። ምክንያቱም ሁሉ ጊዜ ኖትቡክና ብዕር ከጁ አይለኝ። ማንኛውም ነገር ማስታወሻ መያዝ ይወዳል። መንገድ ላይም ስፖርት አፍቃሪዎችን ሲያገኝ ቆሞ ያነጋግራል። መኪናውን አቁሞ ከመኪናው ወርዶ እንዲህ ውድድርም ካለ አይቶ እዛው ባላሰብከው መንገድ ዜና ሲሰራና ሲጽፍ ታየዋለህ። እና እኔ ሙሉ በሙሉ በቃ በስፖርት ህይወቱ በስፖርት ላይ እንትን ያለ ነው። ያንን ሁኔታ ስታይ እንደው እንደሱ ለመሆን መጣር አለብኝ መድከም አለብኝ ብለህ ራስን እንድታነሳሳ ይገፋፋል። ድርጊቱ ሁኔታው ሁሉ ለዛ አይነት ስሜት ያነሳሳል። አንተ እረፍት የለው። በጣም ታታሪ ነው። ውጪ አገር በሚደረጉ ውድድሮች ሁሉ በራሱ ወጪም ራሱን ፈልጎ ስፖንሰር የሚያደርገው አካል ፈልጎ እየሄደ ቴክኖሎጂውን ሁሉ ተምሮ እየመጣ እዚህ ኢንትሮዲዩስ የሚያደርግ ሰው ነበር። ልዩ ተሰጥኦ የነበረው ሰው ነው። በጣም ታታሪ፣ በጣም ለስፖርቱ ከፍተኛ አስተዋጽኦ ያደረገ ነው ማለት ይችላል። በአንድ ጊዜ 4-5 ቦታ ሊሰራ የሚችል ሰው ይሰራም ነበር። ለምሳሌ በኢትዮጵያ ቴሌቪዥን ይሰራ ነበር የስፖርት ፕሮግራም። በዚያን ጊዜ በነበረው አንድ የግል ራዲዮ ጣቢያ ብስራት ወንጌል ራዲዮ ጣቢያ የሚባለው የምስራች ድምጽም እየተባለ ይጠራል በአማርኛው ፕሮግራም ምክንያት እዚያ ይሰራ ነበር። በጋዜጦች ላይ ይሰራ ነበር የስፖርት ፕሮግራምና ሌሎች። እንደዚሁም የኢንሹራንስ ስራ ውስጥም ይሰራ ነበር እና ሌሎች ቦታዎች ሁሉ እየገባ በቃ 24ቱን ሰዓት የሚሰራ አይነት ሰው ነው የሚመስለኝና በጣም ሯጭ ነው ያልኩት ከዚህ የተነሳ ነው። በጣም ጥረት የሚያደርግ ሰው፣ በስራው ደግሞ በጣም የተወደደና በህብረተሰቡ መካከል በጣም የታወቀ ሰው ነበር። የላይቭ ትራንስሚሽኑ የሱ ስታይል በጣም ልዩ ነበር እና ከዛ በኋላም የተተካኖች የሱን ስታይል ይዘን ነው እንትን ይሄ ነው። ምክንያቱም ተጽዕኖ አሳድሮብን ነበር። እሱ በሬዲዮና በቲቪ የሚያቀራረቡ ልዩ ነበር። ያው እንደምታውቀው ሬዲዮ ፒክቸር የለውም። ስለዚህ አድማጩ ትክክለኛውን የሜዳውን እንቅስቃሴ ቁልጭ አድርጎ እንዲያየው ይፈልጋል እና በጣም ጥርት ባለ በትክክለኛው አገላለጽ ነው። እኛ ብዙዎቻችን ውዥንብር ውስጥ እንገባለን። አንዳንዴ እዛና እዚህ እያልን እንላለን። እሱ ግን በትክክል ነው። ሌላ ፍጹም ሌላ የሚለው አገላለጽ አለው። በቃ ማድነቅ፣ በቃ አድናቆቱ ክላይማክስ በሚደርስበት ጊዜ ሌላ ፍጹም ሌላ ነበር ይልሃል። ብቻሎ ሊያገባ የቻለው መንግስቱ በጠራራ አቀብሎት ነው። ስፖርት ህዝባዊ ነው የሚል ዓላማ አለ። አሁን ልክ 5 ደቂቃ ሆኗል። አበበ ቢቂላ ከነጻነት ሐውልት ደረሰ። በቀጠሮ በጣም ወሳኝ መከበር እንዳለበት ያምናል። በማመኑ ነው ያን ግጥም ጽፎ እንዲዘፈን ያደረገው። አሬቆ ማሰቢያ ያለና አይምሮ እንደምን ተሳነን ለማክበር ቀጠሮ ቸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። በእንዲህ ያለ ቀናት በእንዲህ ያለ ሰዓት
እንገናኝ ብሎ ሽታ ሆኖ ማቅረት ያስከትላልና ቀላፋሽ መባልን ቀጠሮ ለማክበር መጠንቀቅ አለብን። አሪቆ ማሰቢያ ያለኝ አይምሮ እንደምን ተሳነን ለማክበር ቀጠሮ ሸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። ዘመን አይሽሬ ምርጥ ሙዚቃዎች Timeless music. ሲግናል ምናምን ያሉ በወታደርነት የሚቀጥሯቸው ልጆች ነበሩ እና አንዱ እሱ ነው። በዛ ነው ያደገው። አሁን እሱ ክቡር ዘበኛ መስሪያ ቤት የነበረ ሰው ያ ክፍል ደግሞ ይሄ ሙዚቃን በማስተዋወቅ ብዙ ነገሮችን የራሱም ስቱዲዮ ነበረው የክቡር ዘበኛ መስሪያ ቤት እና ከዛ የወሰደው ነገር ስለሆነ አብሮት ያደገ ነገር ነው። አምጥተህ የለጠፍክበት ሳይሆን አብሮት ያደገ ነው። ልጅም ሆኖ ገና ደራሲ ሳይሆን ምን ሳይል ቤት ውስጥ ያንጎራጉር ነበር። እቺኑ መጫጫሩን ሲተው ወደ እንጉርጉሮ ነው የሚሄደው። ዘፈን ይወዳል፣ ዘፍናል፣ ምን ይላል። እንዲያውም የሚገርምህ አንድ ቀን ዘፍናለሁ እያለ ይፎክር ነበር፣ ግን ሳይሳካለት ሞተ። ድምፁም ደግሞ ጥሩ ነበር፣ ግን አልዘፈንም። የኔ ሆቢ መጽሐፍ ማንበብ ነው። በዛን በልጅነት ዘመን ሰለሞን ደግሞ የሱ የተለየ ሆቢ ኳስ ጨዋታና ማታ እንደውም እንጣላ ነበር። ያንጎራጉራል፣ ይዘፍናል፣ ገጥም ደግሞ ይጽፋል። እኔ የዛ ነገር ደለኝ ለምን እኔ ለተኛበት እሱ ያንጎራጉራል። አንድ ከሁለት ነን ያለነው እንታችን እዚህ ለምንድን ነው ባከለተኛበት እለዋለሁ። እንደገና ሲሰለቸው ያጠፋና እኔን መተኛቴን ሲያውቅ ያበራና ግጥም ይጽፋል። አሁን እሱ ጧት ወደ ስራ ሲሄድ አንዳንድ ጊዜ እንለያያለን በስራ የጻፈውን እንዲህ ሳነብ ብዙ ግጥም ነው የሚጽፈው። በጣም የተለየ እንትን ያለው በኳስና በግጥም በዘፈን እንጃ በእውነት አደንቀዋለሁ በጣም። ይሄ በጣም እንደውም እኛ ስንቀጠር መጀመሪያ የሰጠን ማሳሰቢያ ነው። ለኔና ለጸጋ ቁምናቸው መጀመሪያ ሲነገር እዛ አዲስ አበባ አዘጋጃ ቤት በነበረ ጊዜ ነው ቢሮ ያናግረን። ከሁሉ በፊት የሰጣችሁን ስራ በብቃት ለመወጣት በምትመደቡበት ሰዓት ማክበር አለባችሁ። የውድድር ሰዓት መከበር፣ የጋበዛችሁት ሰው ቃለ መጠይቅ ለማድረግ በምትሄዱበት ጊዜ ቀድማችሁ ተገኝታችሁ ያንን ሰው መንከባከብ፣ ማስተናገድ የእናንተ ግዴታ ነው መሆን አለበት እያለ እና በጣም ቀጠሮ በጣም አክባሪ ነው። ለዚህም ይመስለኛል ቀጠሮ ይከበር የሚላል ዘፈን ለጥራው ገስ ሰጥቶ ናውን በዛ መረዋድ እያዜማው ስንሰማ የሚተላለፈው መልእክት በጣም ቀላል አይደለም። እስካሁንም ያ ነገር ትምህርታዊ በመሆኑ ሰዎች ያንን ግጥም ሰምተው በተግባር ለመዋል የሚጫረጨው ሰዎች እንዳሉ እናውቃለንና በቀጠሮ በጣም ወሳኝ ነው። መከበር እንዳለበት ያምናል። በማመኑ ነው ያን ግጥም ጽፎ እንዲዘፈን ያደረገው። የቀን ቀጠሮ አይደለም፣ የሰዓት ቀጠሮ። ሰዓት ቀጠሮ ላይ ሰለሞን ቀድሞ ነው የሚገኘው። በጣም ቀጠሮ አክባሪ ነው። እንደውም እኔ እስከ ዛሬ እድሜ ድረስ የሱ ቀጠሮ ነው፣ የሱ አስተማሪን ቀጠሮ ነው። ቀድሜ ነው የምገኘው እንደውም እና የቀጠሮ አክባሪነቱ ዘፈንም ያወጣው በዚሁ ምክንያት ይመስላል። ታሪኩ ማሰቢያ ያለኝ አይምሮ እንደምን ተሳነን ለማክበር ቀጠሮ ሸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.